ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታ። አቤቱ አምላካችን ፈጣሪያችን እግዚአብሔር ሆይ በዚህ ጉባኤ ላይ ተገኝተህ ትባርክልን ትቀድስን ዘንድ እንለምንሃለን። ጉባኤያችንን እንድትባርክልን ትቀድስልን እያልን ስም እናመሰግናለን። አባታችን ሆይ አሁን የምንገኝበት ቦታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በአሳግርት ወረዳ በጊና ሀገር ሐመረኖ ቅድስት ክርስቶስ ሰምራ እና አቡነ ተክለ ሃይማኖት አንድነት ቤተክርስቲያን ግቢ ነው ያለነው። እንግዲህ ይሄ ስራ ከተጀመረ የመሰረት ድንጋይ ከተጣለ 9 ዓመት አልፎታል። ይሄ የሆነበት ምክንያት በፊት በኮሮና ከዚያም ደግሞ በሀገር ሰላም መናጋት ስራ ለመስራት አልተቻለም። ከዛ ወደዚህ ከተጀመረ ግን 3ኛ ዓመቱን ይዟል። አሁን 3ኛ ዓመቱን ይዘን እየሰራን እያለ የአካባቢው ማህበረሰብ የሚችለውን ያህል በጎ አድራጎት ግዴታው ስለሆነ ቀን ተሌሊት እየሰራ ይገኛል። እንደምታዩት አሁን ድምፁ የሚሰማቸው አልካሮ በተለይ ወጣቶች ይዘዋል እና እየሰሩ እያለ የአካባቢው ማህበረሰብ ከኑሮው ጫና አኳያ መቋቋም ስላቃተው አሁን እኛ እዚህ ደረጃም ላይ ብንደርስም ከጀመርንበት ሰዓት አንስቶና ከስራው አንጻር ሲታይ ባሰብነው እኩል አልሄድንም። ስለዚህ ባሰብነው እኩል ስላልሄድን እገዛ ያስፈልገናል። የክርስቶስ ሰምራ ወዳጆች የሆናችሁ የአቡነ ተክለ ሃይማኖት ወዳጆች የሆናችሁ ዋጋችሁን ስለምታገኙበት እናታችን ቅድስት ክርስቶስ ሰምራ በቃል ኪዳኗ እንደምታውቁት በየቀኑ 3,000 ነፍሳት ከሲኦል እንደምታወጣ የአቡነ ተክለ ሃይማኖትም ኢትዮጵያዊ ሐዋርያ እናታችን ቅድስት ክርስቶስ ሰምራ በጽይት የዚሁ የቡልጋ ተወላጅ መሆኗን በቃል ኪዳኗ የምታውቋት ስላላችሁ ለሰው ቀርቶ ለዲያብሎስ ምሕረት የለመነች ነችና የተቻላችሁን ያክል ለዚህ ስራ ማስፈጸሚያ ለዚህ ህንጻ ቤተክርስቲያን ማስፈጸሚያ የየአቅማችሁን ገቢ እንድትሰጡንና በማቴሪያልም ቢሆን የሲሚንቶ እጥረት አለብን፣ የጠጠር እጥረት አለብን፣ የአሸዋ እጥረት አለብን። በተለይ የሲሚንቶ እጥረት አለብን ማለት ነው። የጣራ ቆርቆሮው እንደምታዩት ገና አልተጀመረም። የብረቱን ጉዳይ የሚታያችሁ ነውና ስለዚህ የተቻላችሁን ያክል በየያላችሁበት ቦታ ይሄ መረጃ የሚደርሳችሁ ሁሉ ከሀገር ውስጥ እስከ ውጭ ሀገር ድረስ እርዳታና ትብብር እንድታደርጉልን የቤተ ክርስቲያኒቷ አካውንት በአባይ ባንክ፣ በአቢሲኒያ፣ በንግድ ባንክ ወዘተ የሚለው ከስር ጻፍላችኋል። አደራ እንላለን። የተለያየ ሰዎች አሁን ይህንን ሚዲያ የሰሙ ሰዎች አንድም ብረት 2ም ብረት 10ም ብረት ከዛም በአቅማቸው ፈቀደው ደግሞ ያደርጉልን በአጭር ጊዜ ውስጥ እንጨርሳለን ብለን ተስፋ እናደርጋለን። ክርስቶስ ሰምራ ስም የኛ ተወላጅ የሆነ ሁሉ ሌሎች በጎ አድራጊ ሰዎችን በማስተባበር እንዲያግዙን ጥሬን አስተላልፋለሁ። ወቅቱ ለመጨረስ እንችላለን የሚል ግምት ስላለኝ ሰላም ካለ ሁሉ ነገር ስለሚሳካ ፈጣሪ ሀገራችን ኢትዮጵያንና ሕዝቦቿን ይባርካል። በከተማ ውስጥ የሚሰራው ካቴድራል ሰፊ ካቴድራል ነው። የሚያስፈልጉ ማቴሪያሎች የመጀመሪያ ባለ 16 ብረት 100 ቤርጋ፣ ባለ 14 ብረት ደግሞ 150 ቤርጋ፣ ባለ 12 100 ቤርጋ፣ ባለ 10 300 ቤርጋ፣ ባለ 8 ደግሞ 600 ቤርጋ፣ እንደገና ሽቦ ማሰሪያ ማለት ነው 100 ኪሎ ግራም፣ የከንች የሚያስፈልገን ወራጅ 510 ነው ከነማገሩ 800 ይሆናል ማለት ነው። የቆርቆሮ ካሬው 1400 ካሬ አካባቢ ይመጣል። ቦሎኬት እንዳጠቃላይ የሚፈጀው 21000 ቦሎኬት ይፈጃል። አሸዋ የወንዝና እንዲሁም የተፈጨ አሸዋ ወደ 17 ቢያጆ ያስፈልገናል። ጠጠር በሲኖ 3 ቢያጆ ያስፈልገናል። ሲሚንቶ ለአሁን 80% እንዲደርስ ማለት ነው 1000 ኩንታል አካባቢ ያስፈልገናል። መስኮት የቤተ መቅደሱ 48 መስኮቶች ናቸው። ቃላይ ወደ 76 መስኮቶች አሉት። በር 8 በር አለው። የሶስቱ ዶሞች መስቀል 3 መስቀል አለን። በአስቸኳይ ወይ ደግሞ በከፊል የሚያስፈልጉን ማቴሪያሎች ለጊዜው እነኚህ ናቸው። እግዚአብሔር ይስጥልን። ክቡር አባታችን ሊቀ ትጉሃን ባታዊ ገብረ መስቀል ኃይለ መስቀል ከዚህ በመቀጠል እንግዲህ ንግግር ያደርጋሉ። ቀጥታ በዚህ በቤተ ክርስቲያኑ ስም ሐመረኖ ቅድስት ክርስቶስ ሰምራ ቤተ ክርስቲያን በቀጥታ የምታስገቡበት ነው። 1025 64 46 83 2 ይህ በንግድ ባንክ ደግሞ አቢሲኒያ ባንክ
39 11 74 44 አባታችን አጭር ንግግር አድርገው ይባርኩልናል። ለእኔ አሳዳጊዎች የነበራችሁ ሁላችሁም በዚህ የተገኛችሁ አንድም ሁለትም ሆናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ባለው ኃይለ ቃል መሰረት እግዚአብሔር በመካከላችን እንዲገኝ ቅዱስ ፈቃዱ ይሁንልን። እንኳን ደህና መጣችሁ። ስማችንን እግዚአብሔር ያውቀዋል። ነገር ግን የቅድስት ክርስቶስ ሰምራ ቆርቆሮውን ተባብረን 2,240,000